የቦሮሽናሻ አባወራ የተሟላ አባወራነቱ ለመውሰድ በዛ ለመጠራት ቤት ውስጥ ሊያሟላቸው የሚገቡ መሳሪያዎች አሉ። ከነዛ መሳሪያዎች መካከል ይህ ጦር ነው። ጊና ይባላል በሽናሽኛ ቋንቋ። ይህ ጦር በጣም ወሳኝና ስፍራ ከሚሰጣቸው የባህላዊ መሳሪያዎች መካከል አንዱ ነው። ሌሎችን አባቶች እንደሚሉት ከበሮ፣ ትልቅ ጎራዴና ሌሎች መሰል ባህላዊ መሳሪያዎች አሉ። ከነዛ መካከል ግንባር ቀደሙ የሽናሻ አባቶች አባወራዎች ቤታቸው ውስጥ ሊኖራቸው የግድ ከሚባሉ መሳሪያዎች መካከል ይህ ጊና ወይም ጦር ነው። አለባበሱንም እንደምትመለከቱት ይህ የቀደምት አባቶቻችን የሚለብሱት አለባበስ ከነ ሙሉ ክብሩ ይዘውልን ነው እየታዩ ያሉት አባታችን እዚህ። ከእሳቸው በመቀጠል የምንመለከተው ደግሞ አንዲት የሽናሻ ሴት ካገባች በኋላ ወደ እማወራነት ከተሸጋገረች በኋላ የምትለብሰው የሴት ወይዛዝርት አለባበስ ነው። ይህኛው የምትመለከቱት በእጇ ውስጥ ይህ የምትመለከቱት ጌጥም አለ። በአማርኛ ምን እንደሚባል አላውቅም ስሙን። በሽናሸኛ ዲምባ እንደሚባል ነው የማውቀው። ይህ ደግሞ መስቀል ነው። ይህም እንደዚሁ በልዩ ሁኔታ የተሰራ የሽናሻ የጥበብ ሰዎች ሰርተው ለማህበረሰቡ የሚሰጡት የሚያከፋፍሉት አንዱ መሳሪያ ነው። እዚህም የምትመለከቱት እንዲሁ አንዲት የሽናሻ ወይዘሮ ልታሟላው የሚገባ ሙሉ ክብሩን የጠበቀ አልባሳትና ጌጣጌጦችን እየተመለከትን እንገኛለን። ቀጥሎ እህታችን የምንመለከተው አለባበስ የሽናሻ ቆንጆ ካገባች በኋላ ጫጉላ ላይ ሆና የምትለብሰው ልብስ እንዲሁም የምትሰራው የፀጉር ስሬት እየተመለከትን እንገኛለን። እነዚህ ሁሉ ለጌጥ ተብሎ የገቡ አይደሉም። እያንዳንዳቸው የየራሳቸው ትርጉምና ምክንያት አላቸው። ስለዚህ እቺ የምንመለከታት እህታችን የመቀነትም አድርጋለች፣ በእጇ ላይም ጌጥ አድርጋለች፣ እግር ላይም አምባር ይታያል። የአለባበስ ሙሉ አለባበሱ ጫጉላ ላይ ያለች ሙሽሪት የምትለብሰው አለባበስ ነው። ቀጥሎ የምንመለከተው የወንድማችን አለባበስ ደግሞ አንድ የሽናሻ ጎረምሳ ለአቅመ አዳም የደረሰ ጎረምሳ የሚለብሰው አለባበስ ነው። ይህ ዱላ በነገራችን ላይ ዱላ ያለ ምክንያት ይዘን አንንቀሳቀስም። ወንድ ልጅ ብዙ ጊዜ ወደ ውጭ ይወጣል፣ ለእርሻ ሊሄድ ይችላል፣ ለአደን ሊወጣ ይችላል፣ ሌሎች እንቅስቃሴዎች ላይ ሊሄድ ይችላልና ዱላው ኤግዛክትሊ ይሄ ባይሆንም ነገር ግን ፊታችን ላይ እባብ ቢመጣብን፣ ተናካሽ ውሻ ቢመጣብን፣ የዱር አራዊት ቢመጣብን የምናባረርበት ራሳችንን የምንጠብቅበት ከጌጥነት አልፎ ራስን የምንጠብቅበት ድምፅ አልባ መሳሪያ ነው ማለት ነው። ከሱ በመቀጠል ደግሞ የምንመለከታት እህታችን ገና ያላገባች የሽናሻ ታዳጊ ወጣት ወይም ኮረዳ ወደ ኮረዳነቱ እድሜ ክልል ላይ የምትገኝ ወጣት የሽናሻ ቆንጆ የምትለብሰው አለባበስ ነው። የፀጉር ስሬቷንም እንደምታዩት ነው። ይህኛው ከፀጉሯ ላይ የምንመለከተውን ጌጥ የፀጉር ስሬቷ ያላገባች መሆኗን የሚያሳይ ነው። ያላገባች መሆኗን ለማሳወቅ የግድ ጣቷ ውስጥ ቀለበት አለመኖር ወይም ሌላ ነገር አይጠበቅም። በሽናሾች ዘንድ እኔ ያላገባውም የምትል ሴት አለባበስና የፀጉር ስሬቷን እንደዚህ ሆና ነው የምትቀርበው ማለት ነው። አባቶች ቀደም ሲል እንዳብራሩት ይህ የጋሪወሮ በዓል የሽናሻ ወጣቶች ያላገቡት የሚያገባትን ልጅ የሚያጩበት፣ የሚተጫጩበት፣ የሚተዋወቁበትን መድረክ ስለሆነ ተሳስቶ ድንገት ሙሽራዋን የሽናሻ ወጣቶች ቀርበው ሊጠይቋቸው አይችሉም ማለት ነው። እናቷም እናት ነች፣ አባትም እንደዛው ናቸው። ወጣቶቹ ግን ለጋብቻ ሊተጫጩ የሚችሉበት አንዱ እድል ነው። የዚህ ማሳያና መገለጫው ደግሞ የፀጉር ስሬታቸው ይህኛው ባሪቡራ ይባላል በሽናሽኛ። ከዛ ውጪ አለባበሱ በሰውነታቸው በእጃቸው ላይ በእግራቸው ላይ የሚያደርጓቸው የተለያዩ ቀለል ያሉ ጌጣጌጦችም ሊኖሩ ይችላሉ። ስለዚህ ይህን ይመስላል ማለት ነው።